ከዚህ በፊት እንዲህ አይን ያወጣ ፍርሃት ገጥሞኝ አያውቅም ነበር። ትላንት ማታ ከሥራ ስመለስ የቤቴን ቁልፍ ከኪሴ አጣሁት። ሰዓቱ ደግሞ እኩለ ሌሊት፣ ቦታው የሰው ዘር የማይታይበት ጨለማ መንገድ ነበር። ቁልፌን የት እንደጣልኩት ግራ ገባኝ። ቁልፉን ፍለጋ ስዞር በዛ ጨለማ ውስጥ ከኋላዬ አንድ ጥላ ሲከተለኝ አየሁ። መጀመሪያ ላይ ምናልባት የዛፎች ጥላ መስሎኝ ነበር፣ ግን ጥላው እየተጠጋኝ ሲመጣ የሰው ቅርጽ እንዳለው ገባኝ። ልቤ በድንጋጤ መታ ጀመር። ፍርሃት በላኝ። ልክ የቤቴን በር ለመክፈት ስሞክር ጥላው ከኋላዬ ደረሰ። የያዝኩት ቦርሳዬ ከእጄ ላይ ወድቆ ተንከባለለ። ወደ ኋላ ዞሬ ሳላይ ያ ጥላ ከኔ ጀርባ ያለውን ሙሉ የበር አካባቢ እንደጋረደ ተሰማኝ። በድንጋጤ ቁልፌን ከቦርሳዬ ስር በፍጥነት አንስቼ በሩን ከፈትኩ። ወደ ቤት ውስጥ ገብቼ በሩን ከመዝጋቴ በፊት ያ ጥላ በትክክል በሩ ላይ ቆሞ ወደ ውስጥ ለማየት እንደሚሞክር በጨረፍታ አየሁት። ይህ ጥላ ማን ነው? ለምንድን ነው የሚከተለኝ? ነገሩስ ምን ሊሆን ይችላል? ክፍል 2 ይቀጥላል።